አደይ አደይ ፍቅር ምን ይሆንሽ ነው? ቆይ ምን ትሰሪያለሽ? እናቴ ከቤት ስለሄደች ብቻዬን ማደር ፈርቼ ነው ልበልሽ? አሁን ተነሽና ሀብሲ ጥለሽ እንጀራ ጋግሪ። ምንድነው የሚያጋድምሽ? አንቺም እንደ ቤዛ በእንቅልፍ ልብሽ መራመድ ጀመርሽ? ቆይ በዚህ በኩል ለሊት ምን ትሰሪያለሽ? ደግሞ ምን አለ ቀስ ብለሽ ብትቀሰቅሽኝ? አሁንማ ደግሜ ካልተኛው ራስ ምታቱ ያስቀምጠኝ። ምን አለ ይሄ ቀፉ ጭንቅላትሽ በፈነዳና ከዚህ ቤት ውልቅ ባልሽ። ቆይ ምን ነክቶሽ ነው ፍቅር? አሁን ካንቺ ጋር ለመጨቃጨቅ አልመጣሁም አደይ። አሁን ተነሽና ያዘዝኩሽን ስሪ። ያ ሁሉ ሐሳቢነትሽ ጸጸትሽ የት ገብቶ ነው ትዬ ገና እግራቸው ከመውጣቱ እንደዚህ የተቀየርሽው? ታዲያ ባንቺ ምክንያት ከእናቴ ጋር ልጠላልሽ? ሞኝ ነሽ ለካ። በጣም ታሳፍሪያለሽ። ያ ሁሉ ማስመሰል እናትሽ ከዚህ ቤት እግሯ እስኪወጣ ነበር። ካንቺ በላይ አሳፋሪ ሰው አለ እንዴ? እዛ አባትሽ አመጣልሽን ባልተተሽ እዚህ የሰው ሰው ላይ የተለጠፍሽው አንቺ። እኔ ደግሞ ማለን የተለጠፍኩት? እያወቅሽ አትጠይቂኝ። ዴቭን እዛ ድረስ የወሰድሽው አንቺ ነሽ። ቆይ ልጆቹን ምን እያስነካሻቸው ነው እንደዚህ እስኪሆኑልሽ ድረስ? አንቺ ስለነሱ ምንም አይመለከትሽም። ታውቂያለሽ ትናንትና እንደዛ እያስመሰልሽ ይቅርታ ምናምን ስትይ የራሴ ጥፋት እስኪመስለኝ ድረስ ራሴን ወቅሽ ይቅርታ አድርጌልሽ ነበር። ግን አንቺ መቼም አትቀየርም። ያውነሽ መቀየር አለመቀየር አንቺን አይመለከትሽም አደይ። አሁን ወሬሽን ተይና ተነሽ። ወዴትም አልነሳም። አሁን የምተኛበት እንጂ ስራ የምሰራበት ሰዓት አይደለም። ባይሆን አንቺ አትረብሽኝ። ውጪልኝ ፍቅር። እኔን ውጪልኝ? ማን አባቱ ነው ቆየ ልብ ልብ የሰጠሽ አንቺ? አዎ ልድገምልሽ፣ ውጪልኝ ፍቅር። በጣም ታሳፍሪያለሽ። በዚህ ልክ አልጠብቅሽም ነበር። ልቀቂኝ አንቺ አመዳ። አሁን ተወጫለሽ አትወጭም? ውጪልኝ። ምንድነው ለምትጮሂው? ቆይ ምን እያደረጋችሁ ነው? ፍቅር እዚህ ምን ሰራለች በዚህ ሰዓት? ባርኮት አደይ እኮ በዚህ ሰዓት ተነስቼ አብሲጥዬ እንጀራ ካልጋገርኩ ስትል አሁን ተኝና ነገ ጠዋትን ያግዝሻለሁ ያን ይጋገራል እያልኳት ነው። እንዴ አሁን እኮ አደይ የምታርፊበት ሰዓት ነው። ስራው ነገ ይሰራል። ነይ ፍቅር ውጪላት። በቃ ተኛ፣ እረፍት አድርጊ አደይ። ነይ ነይ ውጪ። ስሚ እንጂ እንፈልግሽ። መቼም አንቺን ፈልጌ እንዳልመጣ ልብሽ ያውቀዋል። ጭራሽ ቁጭ አልሽ? ምንድነው? አዎ ለማንኛውም እናውራ። ምንድነው? ቆይ አንቺ ወንድምሽ ከሰራተኛ ጋር እንዲሆን ነው እንደምትፈልጊው? ለምንድነው ዴቭ ከአደይ ጋር ሲሆን ዝም የምትይው? መቼ ዝም አልኩ? ዴቭ አደይን በጣም ስለሚወዳት እኮ ለሷ ብሎ ታስሮ ነበር። ዴቭ ለአደይ ብሎ ታሰረ? ታዲያ አልሰማሽም እንዴ? ዳይመንድ፣ ዴቭ፣ ኪንጎ ሁሉም ታስረዋል። አሹም ጭምር። አሹ ደግሞ ማን ነው? አሹ ማለት የአደይ ወንድም ነው። እሷ ወንድም የላትም። ውሸታም። ምን አደይ ዳይመንድንም ባርኪንም ሁሉንም ወንድሞች አይደለም የምትለው? እና እሷ ያለች እንደሆነ ሁሉንም ልታምኛት ነው? ይሄን ያሹ ሊያገባት የነበረው ሰው ነው። ደግሞ እዛ መሄድሽ ካልቀረ በደንብ አጣርተሽ አትመጭም? እሺ አደይን አባት አዋራሹ? ምን ብዬ ነው የማወራው? አባቷ ብታይ በጣም ነው የሚያስፈራው። ብርሃን ራሱ እንዴት እንደምትፈራው ብታይ። እነሱማ አባታቸው ስለሆነ ነው የሚፈሩት። አንቺ ምን ቤት ነሽ የምትፈሪው? ሄደሽ አታናገሪያቸው? ምንድነው የማወራቸው? ስለ አደይ ነው። አንዳንድ ነገር አትጠይቂ? እኔንማ አደይን ፍለጋ እንደመጣው ቢያውቅ ኖሮ እኔንም አብሮ ነበር የሚያስረኝ። ሰውየው ቀላል ሰው መስሎሻል? አንቺማ አጠገብሽ ቢቆም እንኳን እንዲሁ ነበር የምትፈሪው። ወደዚህ ተከትሏት የሚመጣ ይመስልሻል? አላውቅም፣ ግን ምን ለማድረግ እያሰብሽ ነው? የሆነ ነገር አስቤያለሁ። አንቺ ደግሞ አንዳንድ ነገር ካገሽኝ አደርገዋለሁ። አያቅተኝ። ሴትዮ መሞት አምሮሻል መሰለኝ ዘንድሮ። ሰዎች የዋዛ ሰዎች አይደሉም። እኔን ራሱ እዛ እያለሁ ሊጠልፉኝ ነበር። እንኳን ደስ አለሽ። ለምኑ? ልጠለፍ ነበር አላልሽም? አደይ አልነገረችሽም እንዴ? እዛ እኮ ተጠለፍሽ ማለት ባላገኘሽ ማለት ነው። ከአንድ ወር በኋላ በቃ ሚስት ነሽ። ማ እኔ ሊዱ ነኝ ከነዛ ሽማግሌዎች ጋር የምገባው? እዚህ አንዴ ኤላ፣ አንዴ ቤብ፣ አንዴ ናኦል እያልሽ ከኋላቸው ከምትከተይ እዛ 1-3 መሬት ያለውን ሰው አግብተሽ ቁጭ አትይም? የመሬት ችግር ካለብሽ ሂጂና ራስሽ ተዳሪ። ደህና ደግሞ ተረጋግተሽ ነበር፣ አሁን ደግሞ ተነሳብሽ። ሊዱ በዚህ ዘመን ሞኝ አትሆኝ፣ ብልጥ መሆን ይኖርብሻል። አደይን አታያት? እናንተ ሄዳችሁ እንቅፋት ሆናችሁባት እንጂ ልታገባ ነበር ሄደች።